ዕብራውያን ምዕራፍ 9 ላይ እንሄድና ከቁጥር 22 አካባቢ ጀምረን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በእርግጥ ከጥቂት ነገሮች በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል፣ ደም ሳይፈስ ስርየት የለምና። እንግዲህ የሰማያዊ ነገሮች ምሳሌ የሆኑት በእነዚህ ነገሮች ሊነጹ የግድ ነበር። በሰማይ ያሉት ነገሮች ግን ከዚህ በሚበልጥ መስዋዕት ይነጻሉ። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰው እጅ ወደ ተሰራችው መቅደስ አልገባም። ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ። ቁጥር 25 ሊቀ ካህናት የራሱ ያልሆነውን ደም ይዞ በየዓመቱ ወደ ቅድስተ ቅዱሳን እንደሚገባ ክርስቶስ ራሱን ብዙ ጊዜ መስዋዕት ለማድረግ ወደ ሰማይ አልገባም። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራ መቀበል ባስፈለገው ነበር። ደም ሳይፈስ ስርየት የለም። ደም ፈሷል፣ ስርየት ተገኝቷል። እግዚአብሔር የኢየሱስን ደም አክብሮታል። እግዚአብሔር የልጁን የክርስቶስ ኢየሱስን ደም አክብሮታል። ደም ሳይፈስ ስርየት የለም። እግዚአብሔር የኢየሱስን ደም ያከበረበት የመጀመሪያው ነገር የኢየሱስ ደም የኃጢአት ስርየት እንዲያስገኝ አድርጎታል። በክርስቶስ ደም በኩል ለዓለም ሁሉ ለሰው ልጆች ሁሉ የኃጢአት ስርየት ተገኝቷል እና ደም ሳይፈስ ስርየት የለም። ስለዚህ ጎናቸው ሰው በትህትና የኢየሱስ ደም ፈሷል፣ ስርየት ተገኝቷል ብሉት። አዎ ክብር ለእግዚአብሔር ለአምላካችን ነው። ስለዚህ የኢየሱስን ደም ማክበሩን እግዚአብሔር ያሳየው ከኃጢአተኞች ጋር ታረቀ። በዛ ደም በኩል በዚያ ደም በኩል ኃጢአተኞች ወደ እግዚአብሔር መንግሥት መግባት ቻሉ። በነፃ ኑ ግቡ አለ። የክርስቶስ ደም ብቻ ፍጹም ስርየትን ማስገኘት ችሏል። ሸፍኖኝ አይደለም፣ ቀድሶኝ ነው። እግዚአብሔር በቃ ከልያለሁ ብሎኝ አይደለም፣ ይቅር ብሎኝ ነው። ተሰርቷል፣ ደም ፈሷል፣ ስርየት ተገኝቷል። ክብር ለእግዚአብሔር ለአምላካችን ነው። ስለዚህ እግዚአብሔር የኢየሱስን ደም ያከበረው እኛን ታርቆ ኃጢአተኛውን ይቅር ብሎ በክርስቶስ ኢየሱስ ደም በኩል ኃጢአተኛውን ቀድሶ የኢየሱስን ደም እግዚአብሔር አከበረው። የዘላለም ሕይወት አለ ያለኝ በዚህ ደም ነው። ስረግጥበት ስርየት የለም። ለምን? መጀመሪያም የታረቀ ነው። መሃል የገባው ይሄ ደም ነው። ይህንን ደም ከረገጥክና ካክፋፋው ስርየት የለም። ይቅር አልልም፣ አልቀበልህም፣ ቁጣዬ ስር ነው የምትወድቀው ነው የሚል የተቀደሰበትን ያንን ደም የረገጠ የቅድስናውን መንፈስ ቅዱስን ማለት ነው ያክፋፋል። ስለዚህ እግዚአብሔር የኢየሱስን ደም አክብሯል። የኢየሱስን ደም እግዚአብሔር አክብሮታል። የከበረ ደም አለ አብ ከሰማይ ተቀብያለሁ አለ። መክበሩን በምን አረጋገጠ? እኛን ይቅር አለ። ኃጢአት ተሰረየ። ሁለተኛው የመጀመሪያው የእኛን ኃጢአት ሰርዞ እግዚአብሔር ኢየሱስን እንደማከበረው፣ ሁለተኛው ኢየሱስን ከሞት አስነስቶ እግዚአብሔር የኢየሱስን እንደማከበረው። ኢየሱስ ክርስቶስን ከሞት አስነስቶ እግዚአብሔር እንዳከበረው አሳየ። ልክ ኢየሱስ መስቀል ላይ ሲሞት ሰይጣን ተሸነፈ። ቆላስይስ 2:14 ኢየሱስ መስቀል ላይ ሲሞት ባይዘው ሰይጣን የተሸነፈው። ምክንያቱም ሲሞት የአለቆችና የባለስልጣናትን ማዕረግ ቆረጠ ይልና እርቃናቸውን አድርጎ በየአደባባዩ እያዞረ አሳያቸው። ኢየሱስ የሞተ ቀን ልክ ሲሞት መስቀል ላይ ሰይጣን ራቁቱን ይሄ ማዕረግ ደርድሮ ከአዳም ጀምሮ ሲዘርር ባይዘው ሲሾም አዳምን ሲጥል ሲሾም አብርሃም አልቻለውም ሲሾም ሙሴ አልቻለውም ሲሾም ማዕረግ በማዕረግ ማን ወንድ ነው እያለ ኢየሱስ መጣ። ሊገለብጠው ነው። ይሄ አመጣጡ ያስታውቃል እየተባለ ለምኩራብ ያባረረው ነበር አይደል? ሲመጣ ልክ ኢየሱስ ሲገባ አጋንንት ይወጣል። ኢየሱስ ሲመጣ ይወጣሉ እነሱ። ያው ብርሃንና ጨለማ አንድ ላይ ሆነማ። እሱ በዚህ በር ሲገባ እነሱ በዛ በር ሹልክ ብሎ በቃ ሊገለብጠው ነው ሲሉ ለሞት ነው አለ። ሰይጣን ራሱ መሸነፉ ነው አለ። መሸነፉ ነው
አይችለኝም ማረግ ጨምራለሁ ሲል ልክ ሲሞት ኢየሱስ መስቀል ላይ ሲሞት ምን እንደሚያደርግ ቢያውቅ ኖሮ ሰይጣን ኢየሱስ እንዲሰቀል አያረግም። አለማወቁ ነው የጎዳው። ሰይጣን ምንም አያውቅ። እስካሁን ያለውን ነው የሚያውቀው። ባይዘው ከዚህ በኋላ ያለውን ይገምታል እንጂ አያውቅ። በኋላ ምን እንደሚፈጠር እሱም እኛም አናውቅ። እግዚአብሔር ብቻ ነው የሚያውቀው። እኛ እንደውም በረከክ ካልን ወደ ያለውን ላይ ነገር ይችላል። ትልቁን ስል ታውቀዋለህ። አሁን እኛ ሰማይ እንደምንገባ እርግጠኛ ነን። ኢየሱስ እንደሚመጣ ቅንጣት ታክል ጥርጥር የምትባል ነገር ውስጣችን እልፍ ራሱ አትልም። ኢየሱስ ሲመጣ ደግሞ ትተን ይህንን መሬት እንደምንሄድ ሰይጣን ደግሞ እንደዚህ ይላል። ይሄዱ ይሆን እንዴ እንደሚሉት እንደምንሄድ ራሱ የሰማው እኛ ብለን ነው። ኢየሱስ መጥቼ ወስዳቸዋለሁ ብሎ ሲናገር ይመለሳል። ሰው ያ የሚመለሰው ከየት ነው? ተመልሶ ሄዶ እንዳይመለስ መግደል አለብኛ ሲል ሞቼ ተነስቼ ነው የሚሄደው አለ። ልክ ሲሞት ሰይጣን ገደልኩት ብሎ ኢየሱስ ልክ ሲሞት ማረጉ ርግፍ ብሎ እርቃኑ ኔክድ ድሬስድ የነበረ ሰይጣን ኔክድ ማረጋቸውን ቆርጦ ከዛስ ሊደበቅ ታውቃለህ? ሮጦ ሊደበቅ ሲናውጣ በየአደባባይ እያዞረ ሰይጣን መሸነፉን ባይዘው ኢየሱስ አደባባይ ነው ያሳየው። አሁን አንዳንዶቻችሁ ሰይጣን ተሸነፈ ብላችሁ እንደ አዲስ ነገር እንዳታወሩ። የዛሬ 2000 ዓመት ቀራንዮ ላይ አሕዛብም አይሁድም እያየ ዓለም ሁሉ እያየ ኢየሱስ ድል አርጎታል። ልክ ሲሞት ሰይጣን ብቻ አይደለም አሮጌው ሰዋችን አብሮት ሞተ። የኃጢአት ዕዳ ተከፈለ። የኢየሱስ ደም ፈሰሰ። ዋው ተባለ። ሰማይና ምድር ለመታረቅ እግዚአብሔር እጁን ላከ። ከዛ እግዚአብሔር ጨበጠን። እንታረቃለን። ታረቅን፣ ተጨባበጥን። ያቺ 3 ቀን እንዲህ ተጨባበጥን። ኢየሱስ ከሞት ብድግ ሲል እዳችሁ ተከፍሏል ብቻ አይደለም ያለን አብ። ኢየሱስ ከሞት ሲነሳ አሮጌው ሰው ተራግፎ በክብር አካል ተነሳ። አዲሱ አካል ተገኘ። ከዛ ልጁ ሲሄድ አብ እንደዚህ አለ፣ ራሳችሁ ሰማይ መጥቷል አለ። አሁን እየጎተተን ነው። አካል መሬት ነው ያለው። ከዚህ በታች ራሳችን ሰማይ ነው ያለው። በዚህ እንዲህ ተንጠልጥለን ነው ያለው። በዚህ መሬት በጣም አትርገጡ። እንዲህ ብለን ነው ያለው። ተንጠራርቶ የሚያይሰው የታችኋል። ከደመና በላይ ነው ጭንቅላታችን። መሬት በጣም ማታጓጓ ባይዘው አይንህ እዛ ጋር ነው ከላይ ነው ያለው። ባይዘው እግር መሄድ የሚያምረው እኮ አይንህ ያየው ጋር እንደዚህ ብለን የሚሸተንም ያ ነው፣ የሚታየንም ያ ነው፣ የምንሰማውም ያንን ነው። ይሄ እኮ ዝም ብሎ ጌጥ ነው። ይሄ ነው እኮ ነው። አሁን እግሬ እየመጣው ነው ብሎ ነው እንዴ መጣው? እየመጣን ያለው ራሱ ይሄ ነው። ለእግሬ ሂድ የሚለው ይሄ ነው። ይሄ እዛ ከሆነ ይሄ በቃ ተጠራርጎ ይሄዳል። ይሄ ተሳቢ ነው። ይሄ ተሳቢ ነው። በእኔ ሳስረዳችሁ ምን ነው ዝም አላችሁ? በእናንተ ሲሆን ነው። መሬት ላይ ያለ ክርስቲያን በሙሉ ራሳችን ክርስቶስ ነው። ይሄን ደጋግሜ ነው የምናገረው። ከኢየሱስ ውጪ ራስ የላትም ቤተ ክርስቲያን። አንድ ራስ ነው ያለን። ራስ የሌለው ሬሳ ነው። ከአንድ በላይ ያለው አውሬ ነው። ደጋግሜ ተናግሬያለሁ። ከአንድ በላይ ራስ ካለው ሞንስተር ነው፣ አውሬ ነው። ባይዘይ ራስ ከሌለው ደግሞ አንድ እውነተኛ ዘላለማዊ ራስ አለ። አካል የተለያየነን እጅ ላይ ያለ የተለያየነን እና እንደዚህ ብለናል። አብ እንደዚህ አለ። ኦሬዲ በአዲሱ በከበረው አካል ራስ መጥቷል። ሰውን ወክሎ የከበረ አካል ይዞ የማይሞት የማይበሰብስ የማያረጅ አካል ይዞ ተስፋ ሰጥቶን ኢየሱስ ሰማይ ገባ። አብ እንደዚህ አለ። በሙሉ ይሄንን አካል ለብሰው ይመጣሉ። ስለ ኃጢአታቸው አይደል እንደ ሞተው? አዎ። ስለ እኔ ጽድቅ ደግሞ ተነስቶ የለ? አዎ። ስለ ኃጢአት ሞተው ስለ ጽድቄ በልጄ ያመኑ በሙሉ ይሄንን አካል ተካፍለውት ሰሞኑን ጥቅልል ብለው ይመጡልኛል። የተዋረደው ሰውነታችን የእርሱን ክቡር ሥጋ እስኪመስል ሁሉን ባስገዛበት ኃይል ይለውጠንና እንሄዳለን። እግዚአብሔር የኢየሱስን ደም ያከበረው ከሞት አስነስቶት ነው። ከሞት አስነሳው። በዚህ ምክንያት እግዚአብሔር አከበረው፣ ከፍ
አደረገው። አሁን የክብርና የከፍታ ልክ መርዶክዮስ አይደለም፣ ንጉሥ ያከብረው ዘንድ ለወደደው ተብሎ ሐምራዊ ግምጃ ይልበስ። አሁን ሐምራዊ ግምጃ ማን አትለብሱም እናንተን ብናመጣ ታውቃላችሁ? አረ ጥሌ ፈረስ ላይ ይቀመጣል ይላል። ፈረስ ላይ ተቀመጣላችሁ እናንተ? ባይሆን መኪና ገዝተህ ስጠኝ ነው። እየተነጠፈለት አትፈልጉ። አሁን የክብር ልክ ኢየሱስ ሆኗል። አሁን አይ የመጨር ከበረና ኢየሱስ ክብር የተባለው በሙሉ ጨለመ። የከበረ የተባለው በሙሉ አረ እንዲህ እኛም አንፈልግም አልን። ለምንድን ነው ማንፈልግ? የኢየሱስን አይተን ነው። የመጨረሻ አልቲሜት ግሎሪፊኬሽን የክርስቶስ ሆነዋል። እግዚአብሔር ደሙን ያከበረው ኢየሱስን ከሞት አስነስቶ ለኛ የዘላለም የአካል ለውጥ ሰማይ የመኖር መብት በክርስቶስ ደም በኩል ሰጠን። ኢየሱስን ከሞት አስነስቶ እግዚአብሔር የኢየሱስን ደም ማክበሩን አሳይቷል።